አንድ ክርስቲያን ግዴታ ማወቅ ያለበት 5 ነገር። ሰላም፣ እንኳን ወደ ቲዮቲ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ በባለፈው ክፍላችን አንድ ክርስቲያን ግዴታ ማወቅ ያለበት 5 ነገር በሚል ርዕስ የመጀመሪያውን ክፍል አይተናል። ለሌሎች ሰዎች ያን እንድታዩ ሪኮመንድ አደርጋችኋለሁ። ዛሬ ግን ሁለተኛውን ክፍል አንድ ክርስቲያን የሆነ ሰው ግዴታ ሊያውቅ የሚገባውን ርዕስ አብረን እናያለን ነው። እሱም ምስጢረ ስጋዌ ይባላል። ምስጢረ ስጋዌ ዲፋይን ስናደርገው ከሶስቱ አካላት አንዱ አካል ወልድ ከሰማይ ሰማይ ወርዶ ከእመቤታችን ከቅድስት ድንግል ማርያም ወርዶ ከስጋዋ ስጋ ከነፍሷ ነፍስን የተዋሃደበትን ምስጢር ምስጢረ ተዋሕዶ ብለን ወይም ደግሞ ምስጢረ ስጋዌ ብለን እናምነዋለን ማለት ነው። ይህም በጣም ሰፊና ረቂቅ የቤተክርስቲያናችን ትምህርት ሲሆን እኔ እዚህ ጋር እንቱን እሰጣችኋለሁ። ነገር ግን እናንተ በቅርቢያችሁ በሚገኘው ቤተክርስቲያን ሄዳችሁ እንድትጠይቁና የተለያዩ መጽሐፎችን እንድታነቡ መክራችኋለሁ። ነገር ግን ዛሬ እንደ እንት የሚሆነንን 3 ዋና ነገሮችን እናያለን። ምስጢረ ስጋዌን ስናይ አንድ የሰውን ስጋ የተላበሰ አካል እንዳለ እናያለን። ይህንንም ከመጽሐፍ ቅዱስ አንጻር ማን ነው የሰው ልጅ ስጋ የተዋሃደው የሚል አለ። ለምንስ ተዋሃደ፣ በማን በኩል ወይም ደግሞ በምን በኩል ተዋሃደ የሚለውን ነገር ባጭሩ ለማየት እንሞክራለን። ባይዜ በጣም ረቂቅና ሰፊ ነው። ተዋሃደ ስላችሁ ሊለያይ በማይችል ሁኔታ የተዋሃደ ማለት ነው። ይህም በጣም ረቂቅና ሰፊ የሆነ የቤተክርስቲያናችን ትምህርት ነው። ምስጢረ ስጋዌ ብለን እንደ ቤተክርስቲያናችን እናምነዋለን ማለት ነው። ይህንንም በእነዚህ 3 ስናይ የመጀመሪያው ሰው የሆነው ማን ነው፣ ሁለተኛው ደግሞ ከማን ሰው ሆነ፣ ሶስተኛው ደግሞ ለምንስ ሰው መሆን አስፈለገ የሚለውን አብረን እናያለን። እስከ ትምህርታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጠይቃችኋለሁ። ይህ ትምህርት ለእናንተ ከጠቀመ ለሌሎች ክርስቲያን ወገኖቻችን ስለሚጠቅም ሼር በማድረግ ክርስቲያናዊ ግዴታችሁን እንድትወጡ በአክብሮት ጠይቃችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው ምስጢረ ስጋዌ ውስጥ የምናየው ሰው የሆነው ማን ነው? ሰው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሶስቱ አካል አንዱ አካል የሆነው እግዚአብሔር ወልድ ከሰማይ ሰማይ ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተዋሃደበት ምስጢር ነው። ይህንንም ደግሞ ከመጽሐፍ ቅዱስ አንጻር እናያለን። ኢሳይያስ 9 ከቁጥር 6 ላይ እናገኛለን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እንግዲህ እዚህ ጋር አስምሩልን። ሕፃን ተወልዶልናል ይላል። ከዛ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካሪ፣ ኃያል አምላክ። ማን? አምላክ የሚለውን አስምሩልኝ። ስለዚህ እዚህ ጋር እኛ ማን ሰው ሆነን ብለን እናምናለን? አምላክ ሰው ሆኗል ብለን እናምናለን ነው። ይህንንም ከመሬት ተነስተን ሳይሆን ልክ መጽሐፍ ቅዱስ ላይ እንደተጻፈልን እንግዲህ ኢሳያስ የሚታወቀው ጻድቅ ናቸው፣ በእግዚአብሔር ዘንድ የተመረጡ ነቢይ ናቸውና እኒህ ነቢይ የተናገሩት ነገር ነው፣ ትንቢት ነው የተናገሩት በእርግጥ በዚህ ጋር። ነገር ግን ወደ አዲስ ኪዳን መተን እውነታውን እናያለን። ግን ስጋን የሚዋሃድ የሚወለደው አለቅነትን በጫንቃው ላይ የሆነው እሱ ማን ነው? አምላክ ነው ይለናል። ስለዚህ እኛ የምናምነው አምላክ ሰው ሆኗል ወይም ደግሞ ስጋን ተዋህዷል ብለን እናምናለን። እንዲሁም ደግሞ ሉቃስ 2 ከቁጥር 8 ላይ እስከ 14 ያለውን ስታነቡት ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ጋር ያዙልኝ። እርሱም ክርስቶስ ጌታ የሆነ፣ ስለዚህ ሰው የሆነው የተወለደው ማን ነው ማለት ነው? እርሱም ክርስቶስ ጌታ የሆነ። ስለዚህ ጌታ ተወልዷል፣ የሰው ልጅ ስጋ ተዋህዷል ብለን እናምናለን ነው። እንደዛም ደግሞ ከማን ሰው ሆነ የሚለውን ነገር ስናይ ከማን ሰው ሆነ የሚለውን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደተዋሃደ ያንን እናምናለን። ከእመቤታችን ከቅድስት ድንግል ማርያም እንደተወለደ እሱን እናምናለን። ነገር ግን ከመጽሐፍ ቅዱስ አንጻር ምን ይለናል የሚለውን ነገር እናያለን። አሁንም ወደ ኢሳይያስ 7 ከቁጥር 14 ላይ ስናይ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይለናል። ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች። እዚህ ጋር
ድንግል ትጸንሳለች የሚለውን ሀሳብ እዚህ ጋር በእርግጥ ድንግል ትጸንሳለች ነው እንጂ የድንግሊቷ ስም ማን እንደሆነ በግልጽ አይነግረንም። ነገር ግን ይህን ግልጽ የቱ ጋር እናገኛለን? ሉቃስ 1 ከቁጥር 27 ላይ የድንግሊቱም ስም ማርያም ነበረች ይለናል። የድንግሊቱም ስም ማርያም ነበረች እንደሆነ እናምናለን ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ተዋህዷል ብለን እናምናለን። ይህም በጣም ሰፊና ረቂቅ የሆነ ትምህርት ነው። እንዲሁም ደግሞ እዚህ ጋር እንዴት ነው የተዋህደው፣ እንዴት ነው ከስጋ ጋር የተዋህደው የሚለውን ነገር አንድ ቀን አባቶች ያስተማሩት ቪዲዮ እዚሁ ላይ ሼር የማድረግላችሁ ይሆናል። ነገር ግን እኔ እዚህ እንቱን ብቻ ሰጣችኋለሁ። በተለይ በጣም በስቲ የሚወስዱት ኤግዛምፕል አለ። ብረትን እሳት ውስጥ ብንከት ብረቱ እሳቱን ሲላበስ ያለው ባህሪና እሳቱም ደግሞ ብረቱን ሲላበስ ያለውን ባህሪ የሚገልጽ አይነት ምስጢር አለ። እሱን ቪዲዮ ፈልጌላችሁ እዚሁ ላይ የምፖስትላችሁ ይሆናል። በኮሜንትም አሳውቁኝ። እንዲሁም ደግሞ ሌላው ሶስተኛውን ስናይ ሰው ለመሆን ለምን አስፈለገ የሚለው በእርግጥ ጌታ ሰው ሆኗል ብለን እናምናለን። ሪዝኑ ምንድነው? ለምን ሰው መሆን አስፈለገው የሚለውን ነገር እናያለን። ዋናውና የመጀመሪያው ሰው መሆን ያስፈለገበት ምክንያት አዳም እንደምናውቀው ከገነት ተባሮ ነበረ። ይህም መንግስተ ሰማያትን ገነትን ውስጥ ይኖር የነበረው የሰው ልጅ ያንን ገነትን አጥቶ ነበረ። ዳግም ያንን የዘላለም ሕይወት የሰው ልጅ ያገኝ ዘንድ ጌታ ራሱ ምን አደረገ? ለኛ ለራሳችን እሱ ለራሱ መስዋዕት አደረገ ማለት ለኛ መስዋዕት ሆነ። መስዋዕቱን ያቀረበው ደግሞ ለራሱ ነው ማለት። ይሄ ስላችሁ በጣም ረቂቅ የሆነ ትምህርት ነው። ባይዘይ ግራ እንዳያጋባችሁ። መስዋዕቱን ማቅረብ የነበረበት የሰው ልጅ ነበረ። ነገር ግን የሰው ልጅ በወደቀበት ኃጢአት ምክንያት መስዋዕቱን የማቅረብ ስልጣን አልነበረውም። ስለዚህ ጌታ ራሱ እንደ ሰው ልጅ መሆን ስላስፈለገው የሰው ልጅ ሆኖ ራሱ ለኛ መስዋዕት ያቀረበልን ማለት ነው። ለማን ያቀረበ? ለራሱ ነው ያቀረበው ነው። እዚህ ጋር ግራ እንዳያጋባችሁ። ይበልጥ ሌሎች ትምህርቶችን ሳመጣላችሁ በደንብ ግልጽ ይሆንላችኋል። ዋናው ይሄ ነው ማለት ነው። ባጭሩ ሰው መሆን ያስፈለገበት ምክንያት የኛን የሰው ልጅ ለማዳን ነው። ሁለተኛው ደግሞ እንዴት መኖር እንዳለብን፣ እንዴት በምድር ላይ ያለን ምን አይነት ነገሮችን መስራት እንዳለብን ሊያስተምረን ነው። ሶስተኛው ደግሞ ለሕግ መገዛት እንዳለብን ሊያስተምረን ነው። አራተኛም ደግሞ እንዴት መጸለይ ማምለክ እንዳለብን ሊያስተምረን ነው። በጣም ብዙ አሉ በእርግጥ። ነገር ግን እነዚህ እንደሚም ፖይንት ከያዝናቸው ይበቃናል። ከመጽሐፍ ቅዱስ አንጻር እነዚህን ሀሳብ መጽሐፍ ቅዱስ ምን ይላል የሚለውን ስናይ ዮሐንስ 3 ከቁጥር 16 ላይ በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለምን እንዲሁ ወዷልና ይለናል። እዚህ ጋር እንደምናየው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ ይላል። በማን? በእርሱ የሚያምን ሁሉ የዘላለም በእግዚአብሔር የሚያምን ወይም በጌታ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዲጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለምን እንዲሁ ወዶናል ማለት ነው። ያው እዚህ ጋር በእርግጥ ያሳየናል ማለት ነው። ጌታ ለምን መወለድ እንዳስፈለገ፣ ለምን አብ ወልድን እንደምን እንደሰጠን ወይም ደግሞ የወልድ መወለድ አስፈላጊ የሆነው ለዚህ ነው ማለት ነው። እንዲሁ ዓለምን ስለወደደ ጌታ እንዲሁ ከኛ ምንም አይነት ነገር ሳይፈልግ ልጆቹ ስለሆንን ብቻ የእጁ ፍጥረታት ስለሆንን ብቻ እኛን እንዲሁ ወዶናል ነው። ለዛ ነው የጌታ መወለድ አስፈላጊና ዋናው የሆነው። እንዲሁም ደግሞ ገላትያ 5 ከቁጥር 1 ላይ በነጻነት ልንኖር ክርስቶስ ነጻነትን አወጣን የሚል አለ። ይህም በነጻነት እንኖር፣ በፊት በባርነት እንኖር ነበረ። አንዱ በአንዱ ላይ ስልጣንን ካላግባብ ይጠቀም ነበረ። አንዱ በአንዱ ላይ ያለው አመለካከት በጣም ይለያይ ነበረ። ነገር ግን ጌታ መጥቶ ካስተማረ በኋላ አብዛኛውን ሰው በሚባለው ደረጃ አሁን ባለንበት ብዙ ነገሮች ከመጽሐፍ ቅዱስ ከመውጣታቸው አንጻር ሕጎች ራሱ ኢቭን በዓለማዊ የምንጠቀማቸው ሕጎች ሁላ ከመጽሐፍ ቅዱስ የተወጣጡ ናቸው። ስለዚህ ይሄን ሁላ ያስተማረው በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ሐዋርያት የጻፉልን ያንኑ ትምህርት እስከ ዛሬ ድረስ እየኖርንበት ያለው ወደፊትም የሚኖርበት ይህንኑ ነጻነት ሊሰጠን ጌታ መወለድ አስፈላጊነቱ ሆነ ማለት ነው። እንግዲህ አሁን እንደዚህ ካልን አይቀር ዕብራውያን 13 ከቁጥር 8 ላይ ያለው ኃይለ ቃል አለ። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው ነው። ለምንድን ነው ይህን ነገር ማንሳት የፈለኩት?
ከመቤታችን ከቅድስት ድንግል ማርያም ተወለደ ስንል ከዛ በፊት የት ነበረ የሚል ሀሳብ እንዳይነሳባችሁ ነው። አልፋና ኦሜጋ ጥንትም የነበረ ከመቤታችን ቅድስት ድንግል ማርያም ከመወለዱ በፊት እንደነበረ የሚያሳየን ነው ለማለት ፈልጌ ነው። እና አብ ወልድ መንፈስ ቅዱስ ያኛውን በደንብ በትንሹ ለማብራራት የሞከርኩት አለ። ያንን ቪዲዮ ቼክ እንድታደርጉ ፈልጋለሁ። በቀጣይ ደግሞ በሶስተኛው ሲዝን አንድ ክርስቲያን ግዴታ ማወቅ ያለበት ስለ ምስጢረ ጥምቀት አብረን የምናይ ይሆናል። እስከዛው ድረስ ቸር ቆዩልን። ላይክ ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም ሼር በማድረግ ክርስቲያናዊ ግዴታችሁን እንድትወጡ በአክብሮት ጠይቃችኋለሁ። እግዚአብሔር ያክብርልኝ።